ስምሽን በድጋሚ እስኪ አስታውቂ። በቃል አዳነ እባላለሁ። ትክክለኛ ስሜ እድላዊት አዳነ ነው። ጉባኤው ግን በተሰጠኝ ስም በቃል መዝሙረ ዳዊትን በቃል ስለተማርኩ በቃል አዳነ የተሰጠኝ ስም ያለው። በዛኛው ትምህርት ቤት እንግዲህ በአስኳላው ትምህርት ቤት አሁን ወደ 11ኛ ክፍል ያለፍኩ ተማሪና 10ኛ ክፍልን በጥሩ ሁኔታ ተምሬያለሁ። ያው ከዚህ በመማሬ አግዞኛል። 8ኛ ክፍል ስገባ ነበር እዚህ የተማርኩት። 8ኛ ክፍል እንደገባሁ በቃ ከዚህ ሽምደዳ ትምህርት ስለሆነ ብዙ ጊዜ የምንማረው የሽምደዳው ትምህርት ለዛኛው ትምህርት አገዘኝ። አሁን የሽምደዳ ትምህርቶች አሉ ከነ ማትስ፣ ሂሳብ እነሱ የእውቀት ናቸው። ሌሎቹን ግን በሽምደዳ መልክ ከዚህ ባገኘው ሽምደዳ እያገዘኝ አሁን ለአዳሪ የሚበቃ ውጤት አምጥቼ ነበረ። ያው ደሴ ስለሆነ ነው መሄድ ያልፈለኩት። ስለራቀኝ ቦታው ከዚህ መራቅ ስላልፈለኩኝ አልሄድኩም ወደ ደሴ። ደሴ ዩኒቨርሲቲ ደርሶች ነበር አዳሪ ትምህርት ቤት? አዳሪ ደሴ ደርሶች ነበር። ከዛ ግን ወደዛ መሄድ ስላልፈለኩኝ ያው ትቼዋለሁ እና ደብረ ሰላም ነው የምማረው። ደብረ ሰላም አሁን 10ኛ ክፍል ትምህርት ጨርሼ ወደ 11ኛ ክፍል አልፌያለሁ። በ10ኛ ክፍል ትምህርቴ ከክላሱ እንዲሁም ከሴክሽን ከ10ኛ ክፍል ሴክሽን አንደኛ ነው። አብሬጅም 97 ነበር። አሪፍ ተምሬያለሁ። ያው ከዚህ የተሻለ ማምጣት እችል ነበረ። ያው የኔ ትንሽ እጥረት አለው፣ ትንሽ የእውቀት የማንበብ እጥረት። ከዚህም ግን ጎን ለጎን እየተማርኩኝ ያው አሁን ሐዲስ ኪዳን ጨርሻለሁ። ብሉይ ኪዳን በቅርቡ ጀምሬያለሁ። ምንም እንኳን የሽምደዳውን ትምህርት ከዛኛው እኩል ማድረግ ባልችልም የንባቡን ትምህርት ግን ይሄንን በጋ ጨርሻለሁ። ከ10ኛ ጎን ለጎን እያስማማነ ትምህርት በሚኖርበት ሰዓት የሽምደዳውን ወደ ጎን ትቼ የንባቡን ትምህርት ነበረ መማር። በዛም ምክንያት አሁን ሐዲስን ጨርሻለሁ። እሺ በቃ በጣም እናመሰግናለን እህታችን። ስምሽን